ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላማችሁ ብዙ በያላችሁበት ቻናል ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብ እንውላለሁ። እንግዲህ ዛሬም በአዲስ ነገር መጥቻለሁ ማለት ነው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? አላችሁ? ግራ የሚያጋባኝ አንድ ነገር አለ። አሰላሙ ላይ የሆነ ሰው ተከታይ ትሆናላችሁ። እያንዳንዱ የእሱን ነገር በደንብ ያሰፋችሁ ልትመለከቱ ትችላላችሁ። ከዛ ግን ሆነ ጠብቃችሁ በዛ ሰው መሀል ገብታችሁ ህይወትን ለማቅረጥ ግንኙነትን ለማቋረጥ የምትመጡ ሰዎች ግን በተለይ ሴት ልጅ ጊዜዋ ላይ በደንብ ማወቅና ማሰብ ይኖርባታል። ለስራ ከሆነ ትክክለኛ እንግዲህ አይታወቅም። ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? አላችሁ? ጊዜያዊ ዝም ብሎ በስሜት አሰላሙ አለይኩም በደንብ አስተውለን ስለ ነገ የምናስብበት እና ቀጣይነት ያለውም እንዲሆን እያንዳንዱን ነገር እያሰብንበት ብናደርገው ላለሁኝ እንግዲህ የእውነት ሪል ፍቅርም ከሆነ እና እውነት ማርክም ማምነህበት እና ተቀብለው ከሆነ እንግዲህ ቀጣይነት ያለው መጨረሻውን ያማረ ያድርግላችሁ እንላለን። መልካም ምኞት ከመመኘት ውጪ ምንም ማለት ስለማይቻል ማለት ነው። ከዛ ውጪ ግን ሴቶችዬ በደንብ ራሳችን ላይ በደንብ ለራሳችን ዋጋ እንስጥ ነው ብዬ የምለው። ማለት በብዙ ሰዎች እናያለን። አሁን ለምሳሌ አብርሽና ሩት እንግዲህ በጣም ገፊቶ የነበረው ከወደሷ ነበረ። ከዛ በኋላ ግን ያው ከመጀመሪያ እስከ መጨረሻ ጭቅጭቅ የተሞላበት በጣም የብዙዎች ጣልቃ ገብነት ያለበት ደስ የማይል ነው እየሆነ ያለው። በተለይ አሁን ላይ ደግሞ ከፍቅረኛ ማቾች አልፈው እስከ ትዳር አብሮ እስከ መኖር ቤተሰብ እስከ ማወቅ እንዲሁም ከቤተሰብ ጋር እስከ መጋጨት ደረጃ ተደርሶ አለፍም ሲል እርግዝና ውስጥ ወይም ደግሞ ፍሬያቸውን ሊያዩ እየሞከሩ ባለበት በዚህ ሰዓት አላስፈላጊ ነገሮች ይፈጠራሉ እና የሆነ ሰው ጋር ግንኙነት ሲኖረን ያ ሰው ጋር ቀጣይነት ካለው ነገ ከባልነት አልፎ የልጆቻችንም አባት ሊሆን እንደሆነ በማሰብ በደንብ ነገሮችን እናስብበት ላለው።